ታሪካችን የሚጀምረው ዴቪድ በተባለ ሰው ነው። የገዛ ልጅን ገላል ተብሎ በተሰጠው የእድሜ ልክ እስራት 5ኛ ዓመቱን አስቆጥሯል። ነገር ግን እውነቱ ዴቪድ ልጁን ማቲውን በፍጹም አልገደለውም ነበር። ህፃኑ የተገደለው ዴቪድ ሳሎን ተኝቶ እያለ ህፃኑ ክፍል ውስጥ እያለ ነበር። ዴቪድ ታስሮ ከገባበት ጊዜ ጀምሮ ማንንም ማየት አልፈለገም። የገዛ ቤተሰቦቹንም ቢሆን ማየት አልፈለገም። ምክንያቱም ሁሉም ዴቪድ ማቲውን እንደገደለው ያምናሉ። እያንዳንዱ ማስረጃ ቀጥታ እሱን ስለሚጠቁም ዴቪድንም እንዲረዱት ለማድረግ አልሞከርም ነበር። በሚቀጥለው ቀን ቴድ የተባለ የእስር ቤት አዛዥ ዴቪድን ይጠራዋል። የባለቤቱ እህት ሬቼል ተጠይቀው መጣለች። ዴቪድ እሷን ማየት አይፈልግም ነበር፣ ነገር ግን ቴድ አስገድዶ ይወስደዋል። ሬቼል ለዴቪድ እንደመጣች ሚስቱ ቼሪልን ጨምሮ ማንም እንደማያውቅ ትነግረዋለች። የሬቼል ጓደኛ ከጥቂት ሳምንታት በፊት በአንድ መዝናኛ ፓርክ እንደነበረችና ፎቶዎችን እንደለቀቀች ነገረችው። ዴቪድ ፎቶውን ሲያይ ግን መብረቅ እንደመታው ያህል ይደነግጣል። ምክንያቱም በፎቶ ላይ ያለ አንድ ልጅ ሙሉ በሙሉ ሞቷል የተባለውን ልጁን ማቲውን ይመስል ነበር። ህፃኑ ማቲው ላይ ያለው አይነት የልደት ምልክት ነበረው፣ ትንሽ አነስ ያለ ነው እንጂ። ዴቪድ ሐኪሙ ቀደም ሲል የልደት ምልክቱ ከእድሜ ጋር አነስ እያለ ይሄዳል ብሎ ነግሮት እንደነበረ ያስታውሳል። ይህ ማለት ማቲው ዛሬ በህይወት ቢኖር ኖሮ ልክ እንደዚህ ልጅ ይታይ ነበር፣ ወይም ልጁ ራሱ ማቲው ነበር። ነገር ግን ዴቪድ ማቲውን ሲያገኘው ልጁ ሞቶ እንደነበር ይናገራል። ተጨማሪ ነገር ከመናገሩ በፊት የስልክ መስመሩ ይቋረጣል። ሬቼል ስትወጣ ዴቪድ ይህን ፎቶ ለባለቤቱ ለቼሪል እንድታሳያት ይነግራታል። ከዛ በኋላ ዴቪድ የእስር ቤቱን የበላይ አዛዥ ማየት እንደሚፈልግ ለመርማሪው ቴድ ይነግረዋል። ነገር ግን ቴድ ዝም እንዲል ያዘዋል። ዴቪድ ጥያቄውን ሲገፋበት ቴድ ለብቻው ወደሚታሰርበት ጨለማ ክፍል ውስጥ ይከተዋል። ከዛ በኋላ ቴድ ለሆነ ሰው ዴቪድ ጠያቂ እንደመጣለት መልእክት ይልካል። በክፍሉ ውስጥ እያለ ዴቪድ ስለዚያ ፎቶ ማሰቡን አላቆመም። በሚቀጥለው ቀን አንድ ጠባቂ የእስር ቤቱ አዛዥ ፊሊፕ እንደጠራው ይነግረዋል። አዛዥ ፊሊፕ ዴቪድን ከ5 ዓመት በኋላ ሬቼል ለምን በድንገት እንደመጣች ይጠይቀዋል። ዴቪድ ልክ ማቲውን የሚመስል ልጅ ፎቶ እንዳሳየችውና ለሱም ማሳየት እንዳለባት እንዳሰበ ይነግረዋል። ፎቶን ማየት እንደማያስፈልገው ይነግረዋል። ለኔ እንደ ልጅ ነህ ዴቪድ፣ በፍርድ ቤቱ ዕለት ከዚያ ነበርኩ፣ የዲኤንኤ ምርመራው ትክክል ነበር ይለዋል። ዴቪድ ሬቼል ታዋቂ ጋዜጠኛ ስለሆነች የሆነ ነገር አግኝታ ሊሆን እንደሚችል ይናገራል። ፊሊፕ ግን እሷ ታዋቂ ጋዜጠኛ ነበረች፣ ነገር ግን ከጥቂት ዓመታት በፊት ግሎብ ጋዜጠኛ እንዳባረራት ይነግረዋል። ፊሊፕ ለዴቪድ አባት እሱን እንደሚንከባከበው ቃል ስለገባ ወደዚህ እስር ቤት የሚያስመጣውም ለዛ እንደሆነ ይነግረዋል። ዴቪድም ለመርማሪው ፊሊፕ እርዳኝ ይለዋል። ዴቪድ ከወጣ በኋላ ፊሊፕ ወደ ቦስተን በረራ ይመዘግባል። በቦስተን ፊሊፕና ልጁ ኤዳም ወደ ዴቪድ አባት ሌኒ ቤት ይሄዳሉ። እህቱ ሶፊ አባቷ ውስጥ እንደሆነ ትነግራቸዋለች። ፊሊፕ ለሌኒ ዴቪድ ሊያየው መጥቶ እንደነበረና የማቲውን መዝገብ እንደፈለገ ይነግረዋል። ያ መዝገብ ለነሱ ችግር ሊፈጥር እንደሚችል ይጠይቀዋል። ሌኒ በዛች ምሽት ባደረጉት ነገር ምክንያት ምንም የተቀየረ ነገር የለም ብሎ ይመልሳል። ወደ ውጭ ሲወጡ ኤዳም አባቱን ምን እየተካሄደ እንደሆነ ጠየቀው። ፊሊፕ ሬቼል ትናንት ዴቪድ ልትጠይቀው እንደመጣችና ዴቪድ ማቲው በህይወት እንዳለ እንደሚያምን ይነግረዋል። ሲወጡም አንድ ሰው ከርቀት እየተከታተላቸው ነበር። በሌላ በኩል አንድ ጠባቂ ለዴቪድ የማቲውን መዝገብ ይሰጠዋል። ፎቶውን ካየ ቀን ጀምሮ ዴቪድ በሌሊት በከባድ ቅዠት መሰቃየት ጀመረ። ልጁ ሞቷል በተባለበት ጊዜ ጉዳቱ በጣም ከባድ ስለነበር የልጁ ፊት ጨርሶ አይለይም ነበር። ነገር ግን የዲኤንኤ ምርመራው አጽሙ የማቲው መሆኑን አረጋግጧል። ሂድላ የተባለች የዴቪድ ጎረቤት በግድያው ምሽት ዴቪድ ከቤቱ በስተጀርባ ባለው ጫካ ውስጥ የሆነ ነገር ሲቀብር ማየቷን በፍርድ ቤት መስክራለች። በሚቀጥለው ቀን ታሪኩ ወደ ዴቪድ ባለቤት ወደ ቼሪል ይቀየራል። እሷ አሁን እንደገና አግብታ ነፍሰ ጡር ነች። ሬቼል ቼሪልን ለማግኘት ሄደች። ሬቼል ስለ ስራ ቃለ መጠይቋ ትጠይቃታለች። ታዲያም የስራ ማመልከቻዋ እንደታገደ ይኸውም ስለሷ ሁሉንም ነገር እንደሚያውቁ ነገረቻት። ቼሪል በግሎብ ጋዜጠኛ ላይ የሆነውን ነገር ህይወቷን እንዲወስነው ማድረግ እንደሌለባት ለሬቼል ትነግራታለች። ጥሩ ጋዜጠኛ ነሽ፣ ወጥተሽ አዲስ ታሪክ ማግኘት አለብሽ ትላታለች። ይህንን ስትሰማ ሬቼል ስለ ማቲው ልትነግራት ትሞክራለች። ነገር ግን በዚያው ቅጽበት ቼሪል ሴት ልጅ እንደጸነሰች ነገረቻት። ቼሪል በስሜት ስትነካ በማየት ሬቼል ስለ ማቲው መንገሯን ተወችው። ከጥቂት ጊዜ በኋላ ዴቪድ ለሬቼል ይደውላል። አዲስ ነገር እንዳገኘና ነገ መጥታ እንድታየው ይጠይቃታል። በሌላ በኩል ጠባቂው ቴድ ሮስ እና ዴቪድ ዛሬ በስራ ግዴታ ላይ እንደሚሆኑ መልእክት ይደርሰዋል። ሮስ ማለት ከዴቪድ ጋር አዲስ የታሰረ እስረኛ ነው። ከጥቂት ጊዜ በኋላ ሮስ የተባለ እስረኛ ወደ ዴቪድ መጥቶ ነበር።
ሮስ ስለሱ ሁሉንም ነገር እንደሚያውቁ ይነግረዋል። እኔ 11 ሰዎችን ገድያለሁ፣ ነገር ግን ለኔ ባዕድ ነበሩ፣ አንተ ግን የገዛ ልጅን ገደልክ ይለዋል። ሮስ ዴቪድን ለጠብ ለማነሳሳት ይሞክራል። ዴቪድ ግን ቸል ይለዋል። ቢሆንም ሮስ ጥቃት ይሰነዝርበታል። ቴድ ደግሞ ማንም ሳይገላግላቸው ቁጭ ብሎ ያያቸዋል። ይህን ያየው ዴቪድ ራሱ ሮስ ላይ ጥቃት በማድረስ እስከ ሞት ያደርሰዋል። ከዛ በኋላ ሬቼል ዴቪድን ልትጠይቀው መጣች። ፊሊፕ ከግሎብ ጋዜጠኛ እንደተባረረችና አዲስ ታሪክ ፍለጋ እንደመጣች ይጠይቃታል። ነገር ግን ሬቼል የመጣችው ለአዲስ ታሪክ አልነበረም። በእውነት ማቲው ማግኘት ትፈልጋለች። ዴቪድ ከማቲው ጋር እኩል እድሜና መጠን ያለው ማቲው ከመገደሉ በፊት የጠፋ ልጅ እንድትፈልግ ይነግራታል። ምክንያቱም ያ አካል የማቲው ካልሆነ የማን ነው? ጉዳቱ ከባድ ስለነበር ፊቱ አይለይም ነበር። ዲኤንኤ ደግሞ በላብራቶሪ ሊቀየር ይችላል። ዴቪድ ሂልዳን እንድታጣራ ይነግራታል። ምክንያቱም በፍርድ ቤት ዴቪድን አየሁት ብላ በሐሰት ተናግራለች። እንዲሁም ዴቪድ ትክክል ከሆነ ከዚህ ሁሉ በስተጀርባ በጣም አደገኛ ሰው ስላለ በጥንቃቄ እንድትንቀሳቀስ ያስጠነቅቃታል። ከዛ በኋላ ሬቼል በግሎብ ጋዜጠኛ የሚሰራውን ባልደረባዋን ስለ ሂልዳ እንዲያጣራላት ትጠይቀዋለች። በዚያው ቅጽበት ሬቼል ከቼሪል ስልክ ይደርሳታል። ቼሪልም የት እንዳለች ጠየቀቻት። ዴቪድን ለማየት ሄጄ ነበር፣ ከመምጣቴ በፊት ልነግርሽ ይገባ ነበር፣ ነገር ግን ሁሉንም ማስረዳት እችላለሁ ትላታለች። ሌላ ቃል ሳትሰማ ቼሪል ስልኩን ትዘጋዋለች። በዚያች ምሽት ቴድ ወደ ዴቪድ ይመጣል። ወደ ሕክምና ክፍል ሊወስደው እንደሆነ ይነግረዋል። ዴቪድ ክፍሉን በራሱ ቁልፍ ለምን እንደከፈተው ይጠይቀዋል። ቴድም ጥያቄውን ቸል በማለት ዝም ብሎ እንዲሄድ ያዘዋል። ነገር ግን ቴድ ሊወስደው የፈለገው ወደ ሕክምና ክፍል አልነበረም። የወሰደው ሊገለው ነበር። ቴድ በካራ ጥቃት ሊሰነዝር ሲል ዴቪድ ራሱን ተከላክሎ ይሸሻል። እርዳታ ለማግኘት ይጮሃል። ነገር ግን ድምጹን ማንም ሊሰማው አልቻለም። ከዛም ዴቪድ ወደ ተዘጋ መንገድ ይገባል። ዴቪድ ቴድን ለምን ሊገለው እንደፈለገ ይጠይቀዋል። ቴድም እንደገና ጥቃት ሊሰነዝር ሲል አንድ ጠባቂ ዴቪድን ከጀርባ ይመታዋል። ዴቪድ ሲነቃ ቴድ ጥፋቱን በሙሉ እሱ ላይ አላኮበት ነበር። ዴቪድ ታመምኩ ብሎ ከዚያም በካራ ጥቃት አደረሰ በሚል የሐሰት ታሪክ ፈጥሮ ነገራቸው። በዚህ ምክንያት ዴቪድ ወደ ልዩ ክፍል ይዛወራል። እስር ቤቱ አዛዥ ፊሊፕ ለቴድ ዴቪድን እሱ ራሱ ወደ ልዩ ክፍሉ እንደሚወስደውና ቴድ ወደ ቤቱ ሄዶ እንዲያርፍ ይነግረዋል። ነገር ግን ፊሊፕ ወደ ልዩ ክፍሉ አልወሰደውም። አንድ ጠባቂ ለፊሊፕ ዴቪድ ጠባቂው ቴድን ለመጉዳት እንዳልሞከረና ንጹህ እንደሆነ ነግሮታል። ይህ ሁሉ የጀመረው ሬቼል ያንን ፎቶ ለዴቪድ ካሳየች በኋላ ነው። ይህን ሁሉ ያየው ፊሊፕ ዴቪድ እውነቱን እየተናገረ እንደሆነ ያምናል። እዚህ ውስጥ ላድንህ አልችልም ይለዋል። ስለዚህ ዴቪድን ወደ ኤዳም ይወስደዋል። ኤዳምን ሲያይ ዴቪድ በጣም በስሜት ይናካል። ኤዳም የዴቪድ ጓደኛው ነበር። ኤዳም የመጣው ዴቪድ ከእስር ቤት እንዲያመልጥ ለመርዳት ነው። በፊሊፕ ቢሮና በኤሌቬተሩ መካከል ጥበቃው ጠንካራ ያልሆነበት ፍተሻ አለ። ዴቪድ የኤዳምን ዩኒፎርም ይለብሳል። ከዛ በኋላ በጎብኚዎች መውጫ በኩል ቀጥታ ወደ ዋናው መኪና ማቆሚያ ይወጣሉ። ከዚያም ዴቪድ በኤዳም የፖሊስ መኪና ይነዳል። ኤዳምን ማንም ካየው ዴቪድ ጥቃት አድርሶበት መሳሪያውን ቀምቶ ካቴና አስሮበት እንደሄደ ለመናገርም ተስማሙ። ነገር ግን በዚያው ቅጽበት አንድ ጠባቂ ለፖሊሱ ቴድ ዴቪድ በልዩ ክፍል ውስጥ እንደሌለ ይነግረዋል። ዴቪድ እና ፊሊፕ ለመውጣት ሲሞክሩ ቴድ ከጀርባቸው ይመጣል። ፊሊፕ አሁን ልጄን ወደ ውጭ እየወሰድኩ ነው፣ ከዛ በኋላ ዴቪድን ወደ ልዩ ክፍሉ እወስደዋለሁ በማለት ይዋሻል። ነገር ግን ቴድ ዴቪድን ይለየዋል። ይህን ያየው ዴቪድ ፊሊፕን በጠመንጃ ያስፈራራ በመምሰል ይዞት ይወጣል። ወደ ውጪ ወጥቶ ፊሊፕን በጠመንጃ እንደያዘ የመኪናውን ቁልፍ ተቀብሎ በፊሊፕ መኪና ያመልጣል። የፖሊስ መኪኖች ማሳደድ ይጀምራሉ። በሌላ በኩል ሬቼል ይህንን ሁሉ በዜና ታያለች። ፖሊሶች የመኪና ጎማ የሚያፈነዳ እሾህ ዴቪድ መኪና ፊት ይዘረጋሉ። ፊሊፕ ድርድር